በስተመጨረሻ የሙሐመድ ትንቢት ውድቅ ሆነ። ኡስታዙ ወደ አህያ ሊቀየር ነው። እንዲሁም ደግሞ ዋብዮች አባሾችን ጥቅልል አድርገው ዛሬ ኢድ አልፈጥርን በሚያከብሩበት ቀን ሰለቀጧቸው ነው ምላችሁ። ቅድሚያ የሀባሹን ይህንን ኡስታዝ ስሙ። እንግዲህ በዱንያ ላይ እየመራ ያለው ሲመራ የነበረውም የዚህ ያለሱና ወልጀማዓ ሱፊያ መንገድ ነው። ሸጣ ይባላሉ። የአዲስ አበባ የአንዋር መስጊድ አሰጋይ ናቸው። ለ20 ዓመታት ኢድ ላይ እሳቸው ነበረ የሚመሩት። አዲስ አበባ ላይ ስቴዲየም በሚሰበሰበው ህዝብ ላይ ለ20 ዓመታት ያህል ሲመሩ ነበሩ። እሳቸውም እንዳሉ መሪነቱ የኛ ነው ብለው ነበር፣ የአባሾቹ ኡስታዝ ማለት ነው። እና ዘንድሮ ምን ገጠማቸው መሰላችሁ? ዘንድሮ ወደ ተመሪነታቸው ዝቅ ብለው እሳቸው የመሪነቱን ቦታ ለዋብያው ለሐጂ ኢብራሂም ቱፋ አስረክበዋል። አድምጡ። አላሁ አክበር። እንደተመለከታችሁት ነው። ሼጣ ከኋላ ሆነው ሐጂ ቱፋ ኢብራሂም ደግሞ ከፊት ሆነዋል። ሼጣ ሀባሽ ናቸው። ሐጂ ኢብራሂም ቱፋ ደግሞ ዋብያ ናቸው። ጊዜው የዋብያ ስለሆነ 20 ምናምን ዓመታት በትንሹ እሳቸው ሲያሰግዱት የነበረውን ለቀዋል። እያያችሁት እንዳለ እሳቸው እየሰገዱ አይደለም፣ ወይንም ደግሞ መሬት ግንባራቸው እየነካ አይደለም፣ ወይንም ደግሞ ከሐጂ ኢብራሂም ቀድመው እየተነሱ ነው። ሙሐመድ ደግሞ ምን ብሏል? ኢማሙን ወይንም አሰጋጁን ቀድሞ የሚነሳ ካለ ይህ ሐዲሱን እንደምትመለከቱት ሱነን አቢ ዳውድ 623 ላይ ኢማሙን ቀድሞ የሚነሳ ካለ አለ ሙሐመድ አላህ ፊቱንና ጭንቅላቱን ወደ አህያነት ይቀይረዋል አለ። ያባሹ ቀድሞ ተነስቷልና ጭንቅላቱ አህያ ፊቱ ወደ አህያ ይቀየራልን? ካልተቀየረ ይሄ ትንቢት ውድቅ ሆኗል ማለት ነው። ሙሐመድ ዋሸ ማለት ነው በዚህም መሰረት። ስለዚህ ኡስታዙ አሁን ወደ አህያ ተቀይረው ማየት አለብን፣ ኢማሙ ሲያሰግድ ቀድሞ ስለተነሳ